በቃ በእናትህ አልፈልግም። ठहरा रहा ज़मीं चलने አቦ ሰሞኑን ቪዲዮ እንስራ ስለው አይሰራ። በቃ ዝም ብሎ ፍቅር ፍቅር ይላል። ችግር አለበት ይሄ ልጅ። ይሁት አሁን ራሱ ቆይ ይሁት በእናትህ ምንም ስራ አትሰራም ከእኔ ጋር ገንዘብ አንዴ ገንዘብ አለኝ። አይዞህ በቃ አንዴን ቪዲዮ አይተህ ነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ትችላለህ። ያማል እንዴ አንተ ችግር የለውም። ሲጀመር ያንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላለች ውሰድ። አይሆንም መጀመሪያ አንተ ነው የወደደችው ነው ካንተ አይበልጥ። በእናትህ ችግር እግዚአብሔርን ችግር የለውም። በእናትህ ውሰድ አልኩ ነው አይደለም። በእናትህ በቃ እኔ አልፈልግም። ዳውድ ያዛት እችል ሰላም እንዴት ናችሁ? ኢትዮጵያ ውስጥ ፌክ ላሚን ያማል በዝተዋል። እዚህ ጋር የምታዩዋቸው እኛ ግን ትክክለኛውን ይዘን መጥተናል። ያማል እንዴት ነህ? አማርኛ እየለመድክ ነው? ናይስ። ዛሬ ያማልን ብቻ ሳይሆን ሜሲንም ነው ይዘን የመጣ ነው። ሜሲና ካሜራ አታፋቻ ካሜራ ስሙ ካሜራ እግር ኳስ ፍቅር እንጂ ጸብን አያስተምርም። ተው ሜሲ ይኸውልህ ያማል እንዴት አየው? የምን ያማል ያሟል እንጂ እንዴ ተው እንጂ አንተ የስነ ስርዓት የለም። ካሜራ ብቻ ዛሬ ከተማዋን እንቀውጣታለን። ይመቻችሁ። እንግዲህ ከያማልና ከሜሲ ጋር ከተማዋን እየዞርን ያለ ነው። ሄይ ዱ ዩ ላይክ ያማል? ዱ ዩ ኖ ያማል? ላሚን ያማል? ሂ ኢዝ ላሚን ያማል። ካሜራ ሂ ኢዝ ሜሲ። ላሚን ያማል ሜሲ። ያ ናይስ ኢንተርናሽናል ነው እየሆንን ያለ ነው እዚህ ጋር። ሜሲ አልደበረማ? ሜሲ አቦ ደበረው በእናታችሁ። እንግዲህ አሁን ላሚን ያማልን ፀጉሩን ልናስቆርጠው ነው። ፏፈሽ ልናደርገው ነው። ያስቸግራል። ራሱ በስርዓት አይቆረጥም። ችግር አለበት። እሱ እስኪቆረጥ ነው የምንጠብቀው። ከዛ ፏፈሽ እንላለን። ሜሲ 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 ካሜራ እንግዲህ ሲጠበቅ የነበረው ሜሲ ያማልን እያጠበው ነው። ካሜራ እንግዲህ እንደምታዩት ታሪክ እየተደገመ ነው። እያጠበው ነው። ከ19 ዓመት በኋላ ታሪክ እየተደገመ ነው። ያትምታው እንጂ አንተ ስነ ስርዓት ይኑር። ዋው የዚህ ታሪክ ባለቤት መሆናችን ይመጣ እንዴ! እኛ ኢትዮጵያውያን ከ19 ዓመት በኋላ ሀገራችን አምጥተን ሁለቱንም አጥበናቸዋል። እሱ አልታጠበም። ዋው የእውነት ይሄ ታሪክ ነው። ታሪክ ነው። ተው አታልቅስ። ሄደ። የእውነት ከያማል በላይ ያማልን አይመስልም? ይሁት እስኪ የእውነት እኔ ራሱ ማመን አቃተኝ። ግራ ያጋባላ። አንድ አይነቶች ናቸው። አሁን እንግዲህ ላሚን ያማል ወይባ ሊታጠን ነው። ይሁት በእናታችሁ አየ እዛ እንዴ ምንድን ነው ሜሲ ችግር አለ። ተው አሁን ሜሲ ምን ነገርኩህ። አንዴ ነገሮችን እንደ ታላቅ ረጋ ብለህ ማሰብ ነው ያለብህ። ገባ? አንተ እኮ ሌጀንድ ነህ። ተረዳ። ይሄ ገና ቲኔጀር ሜሲ አይዞህ አንተ እዛው ተው። ገባ? ሜሲ ችግር ያማል ኢትዮጵያ እንዴት አገኛት? ቲኬዌ ኢሲቴና ሜሲ ኢትዮጵያ እንዴት አገኛት? ካሜራ ዋታ ፊፋ ወሰለክ አጥበዋል የሚባል እውነት ነው? ያ እውነት ነው። በልጅነት አጥበዋል። ይጣባጣባ ይሄ እውነት ያሟል እንዴ? እንግዲህ ታሪክ ሊደገም ነው። የዓለም ዋንጫን እዚህ ኢትዮጵያ ላይ አሁን ልንደግመው ነው። የእውነት እንደ አንድ ኢትዮጵያዊ ይሄን ማየት በጣም ኢሞሽናል ያደርጋል። ሁለት ባላንጣ የሆኑ ተጫዋቾችን ኢትዮጵያ ድረስ አምጥቶ ማጫወት በጣም ከባድ ነገር ነው። ይሄን ስለታደልኩ በጣም አመሰግናለሁ። ይሄ ሆኖም በእናንተ ነው። ላይክ፣ ፎሎ፣ ሼር አድርጉ። ቴንክ ዩ። አንተ ራሱ ምን ሆነህ ነው? በእናትህ ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩኝ ነበር። 09 ቆይ ሌላማ አለ። ቆይ በምሽ እንደዚህ ምን ታረጋለህ? ጨረቃ ሰማያል እንደ ቤቷ 09 सूरज हुआ मद्धम चांद जलने लगा
ढलने लगा मैं ठहरा रहा ज़मीं चलने लगी धड़का ये दिल सांस थमने लगी ओ क्या ये मेरा पहला पहला प्यार है सजना क्या ये मेरा पहला पहला प्यार है ልጅ ዳውድ አረ በጣም ትችላለህ ማን ጎበዝ 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 ልጅ ዳውድ አረ በጣም ደስ የሚል ስራዎች አየሁለት A few moments later ልጅ ዳውድ ማለት መሀይም ደንቆሮ እኔ እንዴት እንደፈመሰ ራሱ ይሄ ግራን ቢያ ይሰማል አይደል ሃይሚታይ ሰላም ነው በምን አይነት መንገድ እንደፈመሰ ምንም ሳያቅ መሀይምነቱን ይዞ የፈመሰ ሰው ማለት እሱ ነው ስልክ ራሱ ከየት መግዛት እንዳለበት እኮ ማያውቅ ልጅ ነው ዱቄት የሆነ ልጅ አድርሱለት ደግሞ በቅርቡ ይወድቃል ደግሞ መሀይም ነህ አንተ ወገብን ብዬ ልጥል እችላለሁ እኔ ባገኘ ማለት ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር እንግዲያውስ ቀኑ ደርሷል እናይሻለን ደረሰ Give